ኦሮምኛን ሙዚቃ ዘመናዊ መልክ ላይ ትልቅ አስተዋጽኦ የራሱን ያበረከተ እንዲሁም ደግሞ ኦሮምኛ ሙዚቃን በይበልጥ አዘምነዋልና ሙዚቃውን አንድ ስቴፕ እንደዚህ ያርገውታል ከሚባሉት ውስጥ ግንባር ቀደሙን ሃጫሉ ሁንዴሳ ከነ ቀመር ጀምሮ እነ ቀመር ናቸው ኦሮምኛ ሙዚቃን በዘመናዊ መልክ በማስደመጥ ምናም የጀመሩ አሉ በርካታ ምናወሳቸው አሉ በጣም እነ ዳዊት እነ አኑ ፌንጅራ እነ በጣም ብዙ የጨፈርናቸው ዘፈኖች አሉ ይህ ልጅ ወጣት ነው አሁን እዛ የሽልማት ሂደት ላይ ምን ተፈጠረ እኔ እንደ አንድ አበስ ገበርኩ እንደሚል ሰው አንድ ነገር ማንሳት እፈልጋለሁ በተለይ ደግሞ የድምጻ ሃጫሉ ሁንዴሳ ባለቤት እዛው አዋርድ ላይ ተገኝታ ነበር አትሊስት ሽልማቱን እንደው ሃጫሉ ሁንዴሳ ይሸለም አይሸለም ይገባዋል አይገባው ምናምን የሚለው ክርክር ውስጥ ሌላ ነው የሃጫሉ ሁንዴሳ ባለቤት አለች እንኳን ደህና መጣሽ እኮ ያባት ነው እዚህ ስለተገኘሽ ደስ ብሎናል አላለም አንድ ደቂቃ ስሙ አልተጠራም ያጫሉ ስም አንድ ደቂቃ ከዛስ ባለቤቱ እዛ ቁጭ ብላለች ባዘን ስብራት ውስጥ ነው ያላችሁ ባሏ ደሙ ደመከል ሆኗል ማን ይግደለው ማን ይታወቅ ለፍርድ አልተቀረበም እስካሁን ድረስ በዚህ ህመም ውስጥ ያለ ሴት እዛ ቦታ ተገኝታለች ሞራል ሆንኩ እኮ ስብራቷ ለመሟን አልፋ የተገኘች ሴት እንኳን ደህና መጣሽ የሃጫሉ ሁንዴሳ ባለቤት ብላችሁ የሙዚቃ ሰው ነው የጥበብ ሰው ነው ወደድክም ጠላው ሌላ አጀንዳውን ተውታው ለጊዜው ተውት በቃ አታውሱ እሱን አትዩት ግን የሙዚቃ ሰው ነው ይሄ ሰው ጥበበኛ ነው ይሄ ሰው በኦሮምኛ ሙዚቃ ታሪክ ውስጥ የራሱን የኢትዮጵያ ሙዚቃ ኢንዱስትሪ ውስጥ የራሱን አሻራ አሳርፏል ባለቤቱ እዛ ነች ምን አለበት አንድ ደቂቃ እንኳን ደህና መጣሽ ብትውላት ቀድ ምን አለ ብጋብዟት ምን ችግር አለው አሁን መጣች አይደል ጎበዝ ነች እኮ ስብራት አልፋ ሐዘን አልፋ ጥቁሩን ለብሳ ነው የመጣችው እንኳን ደህና መጣሽ እኛ አለንልሽ እኛ የጥበብ ሰዎች አለን ያጫሉ ስራ ይቀጥላል ባጫሉ ስም በርካታ ጥሩ ነገሮች ይሰራሉ ይባላል ኢትዮጵያ ውስጥ እየኖርን ኮነ ኢትዮጵያውያን ኮነን በደንብ ስሙኝ ይሄን ነገር እዚህ ሀገር አዋርዶች ላይ በደንብ ስሙኝ እዚህ ሀገር ሽልማት አዘጋጆች መቼ ነው ኦሮምኛ ሙዚቃ የምትሸልሙት መቼ ነው ትግርኛ ሙዚቃ የሚሸልመው መቼ ነው ሲናሽኛ ወላይትኛ አዲኛ ካምባትኛ ሲልጥኛ ቋንቋ ነው ኢትዮጵያ ውስጥ ኮነ ያለ ነው ከሌላ ፕላኔት አልወረድንም እኛም አንድ ካርታ ውስጥ ነው